ቆንጆ በጣም አሪፍ የሆኑ በጣም ያምራሉ። በቃ ለብዙ ነገር የሚሆኑ ዳንቴሎች ናቸው። በአበባ ማለት ነው። በአበባን የሰራኋትኝ እንግዲህ አሰራሩን አብረን እንከታተል። ቀይም አልባ ማድረግ እንችላለን። በመጨረሻ ላይ እንደ ፍላጎታችን በቀይም መስራት እንችላለን። እዚህ ላይ ዳር ላይ አሩ ላይ ቀይም ማድረግ እንችላለን ማለት ነው። ቀዩ ደግሞ በጣም ያምራል። አሁን እንግዲህ ወደ አሰራሩ እንሄዳለን ማለት ነው። አሰራሩን አሳያችኋለሁ። የሚያስፈልገን 3 አይነት ከለር ነው። አረንጓዴ ከለር፣ ነጭ፣ ቀይ፣ አረንጓዴ ከነዚህ ነው የምጀምረው ማለት ነው። እንግዲህ አብረን እንስራ። አሁን መጀመሪያ እችን ትሏን የምንሰራት በቀይ ስራ በመጀመሪያ ይችን አበባ ነው የምንሰራት ማለት ነው። እነዚህን አበባ ስለሆነ የምንሰራት መጀመሪያ 8 ሰንሰል እንሰራለን። እዚህ ጋር ቁጥር እናደርግና አንድ ይታያችሁ 1 2 3 4 5 6 6 7 8 እንሰራና እዚች ጋር ማለት ነው። እዚች ጋር ቁጥር እናደርጋታለን። እዚች ጋር እንዳይፈታብን እሺ። መጀመሪያ ይሄኛውን ስንሰራ በደንብ ጥብቅ ማድረግ አለብን። እንደዛ አድርገን እናያይዘዋለን ማለት ነው። ስለዚህ 1 2 3 ከዛ እዚህ ጋር እንሰራለን። እንደዛ አድርገን ማለት ነው። እሺ 1 2 እንሰራና አሁንም እዚህ ጋር እንሰራለን በእያንዳንዱ ማለት ነው። 1 2 ከዛ እዚህ ጋር እነዚህ ጋር እንሰራና መሀል ላይ ስንት እንሰራለን? 8 ዙር እንሰራለን። 8 አንዳንዴ ማለት ነው። 1 2 ሰንሰል እንሰራና ዙሪያውን 8 እንሰራለን ማለት ነው። 1 2 እሺ አሁንም እዚህ ጋር 1 2 እንሰራለን። 2 ሰንሰል ሰርተን 1 ኪሮሽ እንሰራለን ማለት ነው። እንቆጥረው 1 2 3 4 5 6 7 1 2 ከዛ እዚህ ጋር ማለት ነው። እዚህ ጋር እንደዚህ አድርገን እናጣብቃትና እሺ እቺኛትን በኋላ እናወጣታለን። እቺኛትን ከሱ እሺ ይታያችኋል ግን ከዛ መጀመሪያ የሰራነው ሰንሰል አለ አይደለ? እሱ ጋር ሄደን እናጣብቀዋለን። ማለት ነው። እዚህ መጀመሪያው ላይ እዚህ ጋር እናጣብቃታለን። ይሄው እንደዛ አድርገን አንድ ከዛ ያው 1 2 3 ይሄው እዚህ ጋር እንሰራለን። እንሰራና 1 2 4 እሺ እዚህ ጋር እንሰራለን ማለት ነው። 4 ሰራን። አሁን 3 ሰንሰል እንሰራለን። 1 2 ሰርተናል። 3 ሰንሰል ከዛ እዛችሁ መሀል ላይ ማለት ነው። እዚህ ጋር እንደዚህ አድርገን እናጣብቃታለን። እንደዚህ አድርገን ከዛ እናወጣና አሁንም ደግሞ እዚህኛው ላይ ቀጣዩ ላይ እንገባለን ማለት ነው። እዚህ ጋር እንደዛ አድርገን እንገባና አሁንም ምንም ሳንሰራ ይችን እናወጣታለን። ከዛ 1 2 3 ሰንሰል እንሰራለን። 3 ሰንሰል እንሰራለን። ከዛ 4 ደብል ክሮሽ እዛ ውስጥ እንሰራለን። ከዛ እዚህ ጋር ተመሳሳይ ማለት ነው። አሁንም እንደዛው አሁንም እዚህ ጋር ዙሪያውን ላሳያቸውና ስንት ሆነ? 4 ከዛ 3 ሰንሰል 1 2 3 ሰንሰል 3 ሰንሰል ከተሰራ በኋላ ሳንጠመጥም ዝም ብለን እንደዚህ አድርገን እዚያቸው ላይ ማለት ነው። እዚያቸው ላይ እንደዚህ ጥልፍ እናደርግና ክሮሻችን እናወጣለን። ከዛ እዚህኛቱ ላይ እንሄዳለን። እንደዚህ አድርገን ደግሞ እዚያም ደግሞ እንደዚህ እናወጣና 3 ሰንሰል 1 2 3 ሰንሰል ምክንያቱም ይችን ማውራ ብቻ ማለት ነው። ይችን ለምንሰራ አሁን ይችን እየሰራን ያለ ማለት ነው። ይችን የትን አበባ ጥያረዳዋል። እሺ በጣም ቀላል ናት። በጣም ታምራለች። ለብዙ ነገር የምታምር ያው ጥያረዳ ጊዜም እንደ አበባ እንትን ስለሆነ በጣም ታምራለች። እዚህ ጋር 4 ሰርቻለሁ። አሁንም 3 ሰንሰል ተመሳሳይ እንዳይረዝምባችሁ ግን ተመልሰን እንገናኝ። እሺ ወዶቼ ዙሩ ደርሻ መጥቻለሁ ማለት ነው። እንግዲህ ተመልሰን ተገናኝተናል። ዙሩ ሞልቻለሁ። አይሳት እንደዚህ ናት። አሁን ደግሞ እዚህ ጋር
በዚህ ይታያቸዋል። በውስጥ በኩል በዚች በኩል እንደዚች እንጠልፋታለን። እንደዚች እንጠልፍና እንደዚችን እናወጣታለን ማለት ነው። ኪሮሻችን ብቻ እንደዚች እናወጣታለን። ከዛ እዚህ ጋር እንጠልፋታለን ማለት ነው። ይኸው ከዛ 1 2 3 4 ሰንሰል እንሰራለን። 4 ሰንሰል ከሰራን በኋላ አሁንም እዚችኛይቱ ላይ ማለት ነው እዚችኛይቱ ላይ እንመጣና እንጠልፋታለን። ብቻዋን ምንም ሳንይዝ ማለት ነው። እንደዚች ውስጥ ላይ መጣን እዚች አድርገን እንጠልፋለን ማለት ነው። አሁንም እናወጣለን። ይኸው እንደዛ አድርገን አሁንም 1 2 3 4 ሰንሰል ማለት ነው። ከዛ እዚች ላይ እንደዚህ ማለት ነው። ይቺ ማለት ነው እንደዚች የትኛቱን ለመስራት ሁለተኛቱን ለመስራት ነገሩ በደማቅ ቀይ ስለሆነ ብዙም አይታየም። እሺ ከዛ አሁንም በዚህኛቱ ላይ ማለት ነው። በዚህ ላሳያችሁ። እቺ ቋሚ ያለች አይደለ? በዚህ ግሮሻችሁ እንደዚህ ጥልፍ አድርጋችሁ እንደዚህ ታልፋችሁ አሁንም እንደዚህ አድርጋችሁ እቺን ወጥተት ታረጉና እዚህ ጋር አንድ ጊዜ እዛው ታወጡና አሁንም 1 2 3 4 አሁንም ቀጣዩ ላይ ማለት ነው። ቪዲዮ እንዳይረዝምባችሁ ተመልሰን እንገናኝ። እሺ ወዶች ተመልሼ መጥቻለሁ ማለት ነው። አሁን ሁለተኛዋን ነው የምንሰራ። ሁሉንም እንደዚህ አያይዘን ዙሪያውን እንሰራለን ማለት ነው። 4 ሰንሰል እየሰራን እዚህኛይቱ ውስጥ 4 ሰንሰል እንሰራና እዚህኛይቱ ውስጥ እንሰራለን። አሁን ሁለተኛውን ዙር እንሰራለን ማለት ነው። እሺ እዚህ ጋር እንደዚህ እናጥፍና ባዶ እናወጣለን። እንደዚህ እናወጣና 1 2 ሰንሰል ሰርተን እዚህ ጋር እንሰራለን። 5 አድርጋለሁ። 6 ማድረግ ትችላላችሁ። አበባው እንዲበዛላችሁ ተፈለጋችሁ ይሄን ዙሩ ማለት ነው ማስረዘም ትችላላችሁ፣ ማብዛት ትችላላችሁ። አሁን እኔ 5 አድርጋለሁ። 5 አድርጋለሁ። እቺ 5 ናት። 5 አድርጋታለሁ። እናንተ ወፍራሙ ይሄ ቀጭኑ ቀጭኑ ነው እንደው ወፍራሙ ቀርቶ ሆነ ግን በጣም ወፍራሙ ቀርቶ ሆነ 3 ማድረግ ትችላላችሁ፣ ዱብስ እንዳይልባችሁ ማለት ነው። እሺ አሁን 1 2 እዚህ ጋር ማለት ነው። እንደ ቀደሙ ተመሳሳይ እንደዚህ እንሰራና አሁን ደግሞ እዚህኛይቱ ላይ እንደዛው እንሰራና እንደዚህ እናወጣለን። ከዛ 1 2 ሰንሰል እንሰራና አሁንም 5 እንሰራለን። ከዚህ ጋር 5 እንሰራለን። አሁንም 5 ተሰራን በኋላ 2 ሰንሰል ሰርተን 5 እንሰራለን። 2 ሰንሰል ሰርተን 5 እንሰራለን ማለት ነው። እንግዲህ ዙሩን ሞልተን ደግሞ ተመልሰን እንገናኝ። እሺ ወዶቼ ተመልሼ መጥቻለሁ። አሁን 1 2 3 4 5 ሰንሰል እንሰራለን። 5 ሰንሰል ከዛችን አሁንም እንደዛው ማለት ነው። እዚች ቦታዋ ላይ እንደዚች እዛችሁ ተመሳሳይ ተበከና አድርገው ይሄን ኋላ እንትን እንዳይልኩ። ከዛ 5 ቅድም 4 ሰንሰል ነበር። አሁን ደግሞ 5 2 3 4 5 አሁን እዚች ጋር እዛች ላይ ማለት ነው። እዚች በነገር ኋላ ስትሰሯት ነው የምትታያችሁ እቺ ማለት ነው። ቋሚዋ በዚች እንደዚች ወጥት ግብት ታደርጉና እንደዚች ኪሮሽን በዚህ ማስገባት ትችላላችሁ። እንደዚህ አድርጋችሁ በዚህ ወጥት በቃ 1 2 3 4 5 አሁን እዚች ተመሳሳይ ቦታ ላይ እዚች ቦታ ላይ እዚች አድርገን ጥልፍ አድርገን እናወጣታለን ማለት ነው። 1 2 3 4 5 አሁን እንደዛ እዚች ቦታ ላይ እዚች ጠልፈን እናወጣታለን ማለት ነው። 1 2 3 4 5 እዚህ ጋር ይሄው እንደዚህ ያደርግን ማለት ነው። አበባይተን እንደዚህ እንሰራታለን ማለት ነው። 1 2 3 4 5 አሁን እቺ በስቲማት ቋሚ ያለች አይደለ? እቺ ጋር እንደዚህ ቋሚ አለ። እቺ ጋር እንደዚህ 1 2 3 4 5 አሁን እዚች ጋር እንደዚህ በዚህ ጥልፋለን ኪሮሻችንን ወተት ማለት ነው። 1 2 3 4 5 በነገራችን ላይ እንትኑን ተፈለጋችሁት ይሄ አበባው እንዲያድግ ተፈለጋችሁ መጨመር ይቻላል። ከዛ እዚህ ጋር ማለት ነው። አሁን ዙሩ ሞልተን መጣና ማለት ነው። እዛችሁ መጨረሻው ላይ አብረን እንደቻለን እናለጥቃታለን ማለት ነው። እቺን አንድ ዙር ሞልተናል። ይሄው እንደዛ አድርገን ሞልተናል። አሁንም እሺ ጋር እንደዚህ ጥብቅ እናደርግና ይሄው እንደዚህ አድርገን እናወጣታለን። እሺ ከዛ 2 ሰንሰል
ከዛ ይሄን መስራት ቅድም 5 ነበር እዚህ ውስጥ የሰራ አሁን 6 መስራት አሁን 6 ከዛ ሁለት ሰንሰል እንሰራና እዚህ ጋር 1 2 እዚያቸው እንደዚህ ጠብቅ እናደርግና አሁንም ደግሞ እዚህ ላይ እዚህ ችግሮዝም እንደዚህ እንደዚህ ጠብቅ ተመሳሳይ ከዛ ሁለት ሰንሰል ከዛ 6 መስራት እዚህ ጋር እሺ አሁንም 1 2 3 4 5 አድርጋለሁ 6 ከዛ ሁለት ሰንሰል 1 2 አንድ በቃ እዚህ ላይ ጠብቅ እዚህ እናደርግና አሁንም ደግሞ እዚህኛው ላይ እንወጣለን ማለት ነው። እዚህኛው ቀጥልና እንደዚህ እናጠብቃታለን። እሺ እዚህ እናጠብቃታለን ማለት ነው። ሶስተኛው ዙር ላይ ደርሰናል። ዙር ሞልተን እንደዚህ ነው ተመሳሳይ ስራ ስለሆነ እንዳይበዛባችሁ ዙር ሞልተን እንመለስ። እሺ ተመልሰን መጣናል። እንግዲህ ተመልሻለሁኝ። ያው ዙሯን ሞልቻለሁ ማለት ነው። አሁን ደግሞ አራተኛው ዙር ማለት ነው። ይችን አራተኛዋን ዙር ነው የምንሰራ ማለት ነው። ይችኛቱን ዙር ነው የምንሰራ። አሁን ደግሞ እንግዲህ አሁንም 1 2 3 4 5 6 7 አሁን 7 ሰንሰል ነው የምንሰራ። አሁን የምንሰራ 7 ሰንሰል ነው። 7 ሰንሰል ሰርተን አሁንም እዛችሁ ተመሳሳይ ቦታ ላይ ነው የምንሰራው። እዛችሁ ቦታ ላይ እንደዛው ማለት ነው። እያዝችኝቱ እንደዚህ እንሰራለን ማለት ነው። እንደዚህ እንሰራለን። ይሄው እንደዚህ አድርገን እዚህ ጋር አሁንም እዚህ ጋር አሁንም 1 2 3 4 5 6 7 ሰንሰል አሁንም ተመሳሳይ ቦታ እዚህ ጋር ተመሳሳይ ቦታ እንትን እንላለን። አሁን እዛው ጋር ዙሩን ሞልተን እንመለስ። እሺ ዙሩን ሞልተን ይሄው መጣናል። እንግዲህ ዙሩን ሞልተናል። እንግዲህ አሁን ደግሞ ይሄን አረንጓዴውን እንጀምራለን ማለት ነው። አረንጓዴ ላይ መጀመር እንደዚህ አድርገን መጀመሪያችን ክሮሻችን ጥብቅ አድርገን እዚህ ጋር እንደዚህ ጥብቅ እናደርጋታለን። እዚህ ጋር ማለት ነው። እዚህ ጋር ይኸው እንደዚህ አድርገን ታያችሁ። እዚህ ጋር ልክ ተመሳሳይ እንደዚህ ማለት ነው። እንደዚህ አድርገን ትንሽ ረዘም አድርጓት እንደዚህ አድርገን እዚህ ጋር ታበቃ ማድረግ አለብን። ይሄንን ይኸው እንደዚህ አድርገን አሁንም 1 2 3 4 5 6 7 8 ሰንሰል እንሰራለን አረንጓዴውን ከዛ እዚች ጋር ማለት ነው። እዚች ጋር እንደዚህ አድርገን እናጠብቃታለን ማለት ነው። እዚህ ጋር እንደዚህኛው ማለት ነው። ተመሳሳይ ነው። እንደዛ አድርገን 8 ሰንሰል ማለት ነው። በዛ ታረጋችሁት እናንተ በዛ ማድረግ ይቻላል፣ ችግር የለውም። ያው ከዛ 1 2 3 4 5